የአክብሮት ሰላምታችን በያላችሁበት ይድረሳችሁ። ከአንበሳ ሚዲያ የሰዓቱን ዜናዎች ይዘን ቀርበናል። በዜና ሰዓታችን አዲስ ዓለማየሁ 7ኛ ክፍለ ጦር ከጧቱ 2 ሰዓት እስከ ምሽት 12 ሰዓት ድረስ ከአብይ አህመድ ገዴ ሰራዊት ጋር እላስጨራሽ ውጊያ ያደረገም። ከአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ አንደኛ ኮር አጼ ፋሲል ክፍለ ጦር በፋኖ ስም ለተደራጁ ቀማኛና ዘራፊዎች የመጨረሻ ማስጠንቀቂያ ተሰጠም። የአማራ ፋኖ በጎጃም የጎጃም አገው ምድር ክፍለ ጦር በሚንቀሳቀስባቸው ቀጠናዎች የአብይ አህመድ ገዴ ሰራዊትን ድምጥማጡን አጠፋም። በሰሜን ወሎ ዞን ወልዲያ ከተማ የሚገኙ ቆሎ ተማሪዎች በአብይ አህመድ ገዴ የመከላከያ ሰራዊት አባላት አማካኝነት በግፍ እየታፈሱ ነው። በፋኖ እጅ ገባው የመከላከያ ሰራዊት አባል የአብይ አህመድን አገዛዝ ጭካኔና የገጠመውን መከራ ተናገረም። ከ300 በላይ የአማራ ተወላጆች በወልቂጤ ከተማ በእስር ላይ እንደሚገኙ ተረጋገጠ። የተከበራችሁ አድማጮቻችን ከኛ ጋር እስከ መጨረሻው ድረስ ስትቆዩ የእነዚህን ዝርዝር መረጃዎች ትሰማላችሁ። በቅድሚያ የዩቲዩብ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ወደ መረጃዎቹ እናልፋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ከአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ አንደኛ ኮር አጼ ፋሲል ክፍለ ጦር በፋኖ ስም ለተደራጁ ቀማኛና ዘራፊዎች የተሰጠ የመጨረሻ ማስጠንቀቂያ። በደቡባዊ ጎንደር ከወረታ ከተማ እስከ ጉማራና አረምበር ድረስ በአጼ ፋሲል ክፍለ ጦር አመራር ስም ማለትም ሻለቃ ዝናው ነኝ እያሉ ለባለ ሀብቶቹ እየደወሉ ገንዘብ የሚቀበሉን የሚጠይቁ እንዳሉ ደርሰንበታል። እነዚህ የተደራጁ ሌቦች ህዝባችንን እያሰቃዩና ገንዘብ እየተቀበሉ ያሉ አደገኛ ዘራፊዎች ናቸው። ጸረ ህዝብ የሆነው አገዛዙ እንዳሰማራቸው በህዝባችን በደረሰን ጥቆማ መሰረት የተወሰኑትን በቁጥጥር ስር ማዋል ችለናል። አጼ ፋሲል ክፍለ ጦር እስከ ዘረፉት ንብረታቸው በቁጥጥር ስር ውሎ ምርመራም እያደረገ ይገኛል። መንግስት አደራጅቷቸው የሚዘርፉ ሌቦችን ስታዩ ለአጼ ፋሲል ክፍለ ጦር አመራርና ባል ጥቆማ በመስጠት እንድትተባበሩን እንጠይቃለን። አርበኛ ዝናው አያነው የአማራ ፋኖ አንድነት በጎንደር ሜካናይዝድ አሃድ መምሪያ ኃላፊና የአጼ ፋሲል ክፍለ ጦር ዋና አዛዥ። አዲስ ዓለማየሁ 7ኛ ክፍለ ጦር ከጧቱ 2 ሰዓት እስከ ምሽት 12 ሰዓት ድረስ ከአብይ አህመድ ገዴ ሰራዊት ጋር ላስጨራሽ መደበኛ ውጊያ ያደረገ። የአማራ ፋኖ በጎጃም የአዲስ ዓለማየሁ 7ኛ ክፍለ ጦር ሁሉም ብርጌዶች ውጊያ ላይ ውለዋል። ጠላት በቀጠኑ ከፍተኛ ኃይል ከከባድ መሳሪያ ጋር ያሰማራ ቢሆንም ነገር ግን ነበልባሉ ፋኖ ያገዛዙን ጦር መውጫ መግቢያ ሲያሳጣው ውሏል። አዋበል መብረቁ ብርጌድ ሉማሜ ላይ ተዋግቷል። ተርላጓሉ ብርጌድ የጎራና የምስጥና ላይ ተዋግቷል። የቦቅላባይ ብርጌድ ጥቁር አንበሳና ተርላጓሉ ብርጌድ አንበር ላይ ተዋጉ ሲሆን የባሶ ሊበኑ አብራጅት ብርጌድ ኮርክና የላም ገጅ ላይ ጠላትን ቁም ስቅል ሲያሳዩት ውሏል። በዘፈቀደ የሚተኩሰው የአብይ አህመድ ገዴ ሰራዊት ከ22 በላይ መድፍ የተኮሰ ሲሆን የማህበረሰቡን በግ ፈረስና የቀንድ ከብቶችን የገደለ ሲሆን የንጹሃንን ቤት አፍርሷል። የጨነቀው የጠላት ኃይልም ቢኤም ዙ 23 መድፍና ሌሎች ከባድ መሳሪያዎችን ከየትኖራ በማንቀሳቀስ ሲጠቀም ቢውልም ፋኖ ለቁጥር የሚያዳግት አስክሬንና ቁስለኛ አሸክሞታል። በነበሩ ውጊያ 5 የጠላት ቃኝና መሐንዲሶች በዘሪውን 13 ሙሉ በሙሉ ተደምስሷል። ይህን ውጊያ 100 አለቃ አበበ ሰሞን የአማራ ፋኖ በጎጃም ዘመቻ መምሪያና 100 አለቃ ገረመው አጋዢ ወይም አበጀ ብለው የአዲስ ዓለማየሁ 7ኛ ክፍለ ጦር ዋና ጦር አዛዥ በበላይነት መርቶታል። መረጃው የአማራ ፋኖ በጎጃም የአዲስ ዓለማየሁ 7ኛ ክፍለ ጦር ህዝብ ግንኙነት ኃላፊ የፋኖ መምህር እንደሰው ታምሩ ነው። የአማራ ፋኖ በጎጃም የጎጃም አገው ምድር ክፍለ ጦር በሚንቀሳቀስባቸው ቀጠኖች ላይ የአብይ አህመድ ገዴ ሰራዊትን ድምጥማጡን አጥፍቷል። የቢትወደድ አያሌው መኮንን ብርጌድ ተወርዋሪ ሻለቃ አህያ ጫንቃ ላይ የሰፈሩን ጠላት ከበባ ውስጥ በማስገባት የደቆሰው ሲሆን ጠላት ያረደውን ብሬ ሳይቀምስ ነፍሱን ለማትረፍ ፈርጥጦ አምልጧል። በዚህ ድንገተኛ ጥቃት 2 ወዲያውኑ በሞት ትኬት ሲሸኙ ከ4 በላይ የሚሆኑት ደግሞ በከባዱ ቆስለው ቁንዝላ ጤና ጣቢያ በሞትና በህይወት መካከል መሆናቸው ተገልጿል። ይህ በእንዲህ እንዳለ ኮሶበር ቀኛዝማች ስሜነ ደስታ ብርጌድ ከ300 በላይ የባጃጅ አሽከርካሪና ባለሀብቶችን በግድ ፋኖን መቃወም አለባችሁ ብሎ አገዛዙ ስብሰባ ቢጠራቸውም ስብሰባ መሳተፍ አንፈልግም በማለት የተቃወሙ የባጃጅ አሽከርካሪዎችን ስራ እንዳይሰሩ ያገደ ሲሆን በርካቶችንም አስሯቸዋል። ከዚህ ጋር በተያያዘ በዝርፊያ ላይ የተሰማራውን ወንበዴ ቡድን 4 የባጃጅ አሽከርካሪዎችን ከነባጃጃቸው በትናንትናው ዕለት አፍነው የወሰዳቸው ሲሆን ከፋኖ ጋር ግንኙነት አላችሁ በማለት ሰላማዊ ሰዎችን እያሰቃየ እንደሚገኝ የቀኛዝማች ስሜነ ደስታ ብርጌድ ህዝብ ግንኙነት ፋኖ አስማማው ገልጿል። በተጨማሪም የጤና አገልግሎት የሚሰጡ ተቋማትን የወደመ ሲሆን የላቦራቶሪ ማሽኖችን ጨምሮ ብዙ የህክምና አገልግሎት መስጫ መሳሪያዎችን ዘርፎ ወስዷል። መረጃው የጎጃም አገው ምድር ክፍለ ጦር ህዝብ ግንኙነት ኃላፊ የፋኖ ይበልጣል የእውነቱ ወይም እሳቱ ነው። በሰሜን ወሎ ዞን ወልዲያ ከተማ የሚገኙ የቆሎ ተማሪዎች በአብይ አህመድ ገዴ የመከላከያ ሰራዊት አባላት አማካኝነት በግፍ እየታፈሱ ነው። የፋሽስቱና የአሸባሪው አብይ አህመድ ገዴ የመከላከያ ሰራዊት በትናንትናው ዕለት ሚያዝያ 8 ቀን 2017 ዓ.ም
በሰሜን ወሎ ዞን ወልዲያ ከተማ የቆሎ ተማሪዎችን አፍሶ ለውትድርና ወስዷል። አሁንም እየወሰደ ይገኛል። ታላላቅ የሃይማኖት አባቶች ሄደው የኛ ተማሪዎች ናቸው ልቀቁልን ቢሏቸው እኛስ ማንን ፈልገን መጣን በማለት አባቶችን ንቀውና አንቋሽው ማባረራቸውን በስፍራ የነበሩ የዓይን እማኞች ለአንበሳ ሚዲያ ገልጸዋል። ምንጮች አያይዘውም በወልዲያ ከተማ ፒያሳ አካባቢ ከምትገኘው ኪዳነ ምሕረት ቤተክርስቲያን የሚገኙ የቆሎ ተማሪዎች ወጥተው ለምነው መመገብ አልቻሉም። በዚህ ከቀጠለ ተማሪዎቹ ለምነው መብላት አይችሉም። ወጥተው ወደ ቤተሰቦቻቸው ለመሄድም ፈጽሞ አይታሰብም። ምክንያቱም ከቤተ ክርስቲያን ወጥተው ጥቂት እንደተራመዱ በቅስፈት ይታፈናሉ። ቶሎ መፍትሄ ካልተፈለገ ጉዳዩ እጅግ አሳሳቢ ነው ሲሉ ነዋሪዎቹ መልእክት አስተላልፈዋል። አገዛዙ በሃይማኖታዊ ተቋማት የሚገኙ ተተኪ ተማሪዎችን በግፍ እያፈሰ የሚገኘው ዋነኛ ዓላማው የሰራዊት ቁጥሩን ከማብዛት በበለጠ ዘመቻው በቤተ ክርስቲያኑና መስጊዶች ተተኪ እንዳይኖራቸው በማድረግ ሃይማኖትን ከኢትዮጵያ ምድር ማጥፋት ነው ሲሉ ነዋሪዎቹ ስጋታቸውን ለአንበሳ ሚዲያ ገልጸዋል። በፋኖ እጅ የገባው የመከላከያ ሰራዊት አባል የአብይ አህመድን አገዛዝ ጭካኔና የገጠመውን መከራ ተናገረ። ጓደኞቼ እነ ጫላ ጃባና ዱሪ አሊ ከዚህ በኋላ በኢትዮጵያ መከላከያ ሰራዊት የሚባል ተቋም አለ ብላችሁ ለመቀላቀል እንዳትሞክሩ። መከላከያ እጅግ መጥፎ ተቋም ነው። ከሐረር ነው የመጣሁት። ሐረር ሸንኮራ ከተማ እድሜ 17 ነው። ትምህርት ቤት እየተማርን ባለንበት ወቅት ከሰዓት ስብሰባ አለ ተብሎ ተነገረንና ተሰበሰብን። ከተሰበሰብን በኋላ ከናንተ መካከል የመከላከያ ሰራዊት አባል መሆን የሚፈልግ ካለ እጁን ያውጣ ተባልን። መከላከያን መቀላቀል ምርጫቸው የነበሩ እጃቸውን እየወጡ መሄድ ጀመሩ። ከተወሰኑ ደቂቃዎች በኋላ እጃችንን ሳንወጣ የቀረነውን እናንተስ አትፈልጉም? ሀገራችሁ በጠላት ተወራ እንዴት ነው የማትሄዱት? ተብለን መከላከያን መቀላቀል ያልፈለግነውንም በግድ መኪና ላይ ጭነው ወደዚህ ይዘውን መጡ። አባቴ እሱ እድሜው ለዚህ አይነት ግዳጅ አልደረሰም፣ እሱን ከምትወስዱት እኔን ወደ ፈለጋችሁበት ቦታ ውሰዱኝ ብሏቸው ነበር። አንተ የመንግስት ስራ ላይ ያለ ሰው ነህ፣ ስለዚህ አንተን የትም ይዘና አንሄድም። ነገር ግን አንተ ፈቅደህ ያለምንም ማንገራገር ልጅን ትልካለህ ተብሎ እኔን አቅም ኑሮት ማስቀረት ባለመቻሉ እያለቀሰ በእንባ ሸኘኝ። ከዚያ በኋላ ማሰልጠኛ ገባን። የአንድ ወር ስልጠና ተሰጠን። ከአንድ ወር በኋላ ወደ ውጊያ አሰማሩን። ውጊያ ራሱ እንዳለ ፈጽሞ አላወቅኩም ነበር። እዚህ ዝዋይ ቡልቡል የሚባል ቦታ ነበር። ከዚያ መኪና ውስጥ አሳፍሩን። አንድ ወር ሰልጥነን ደግሞ አፋር መጣን። አፋር ወርደን እዚሁ ቁጭ አለን። እኛ ከኋላ ነው ያለነው። ከፊታችን በርካታ ሰራዊት ነበር። እነሱ ናቸው ውጊያ የገቡት። አጋጣሚ ሆኖ እግዚአብሔር ነፍሴን ተረፊ ሲላት እኔ ያለሁበት ስብስብ ውጊያ አልገባንም። ከነሱ መካከል የሚሞተው እየሞተ የተቀሩት ነፍሳቸውን ለማትረፍ ሲሸሹ እኔን ጨምሮ 6 ልጆች ከኋላ ቀረን። ከኋላ በመቅረታችን የተበሳጨው አዛዣችን ለምን ከኋላ ቀራችሁ ብሎ ጉድጓድ አስቆፍሮ ሊረሽነን ነበር። ግን እኔ እድሜ ለፋኖ እንጂ ከሞት ተርፌያለሁ እና እህቴ ሚሚ እኔ ተርፌያለሁ። ምንም አልሆንኩም። ፋኖ ተንከባክቦ ይዞኛል። እግዚአብሔር ካለ በቅርቡ ወደ እናንተ እመጣለሁ። አታስቡ እሺ፣ ምንም አልሆንኩም ብሏል። ከ300 በላይ የአማራ ተወላጆች በወልቂጤ ከተማ በእስር ላይ እንደሚገኙ ተረጋገጠ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ከባለፈው ዓመት መጨረሻ ጀምሮ በእስር ላይ የሚገኙ የአማራ ብሔር ተወላጆች በፍርድ ቤት ውሳኔ ሲያገኙ 8 ወራት አልፏቸዋል። በተለይ ባለሀብቶችና ወጣቶችን የመንግስት የጸጥታ ኃይሎች በየቀበሌዎቹ የሚኖሩ የአማራ ብሔር ተወላጆችን ፋኖን ታሰለጥናላችሁ፣ ትደግፋላችሁ፣ የፋኖ ክንፍ ናችሁ በሚል ምክንያት ከመኖሪያ ቤትና ከስራ ቦታ ወስደው አስሯቸዋል። በዞኑ በወልቂጤ ከተማ ሁለገብ አዳራሽ በአበሸጌ ወረዳ ፖሊስ ጣቢያ በየቀበሌው ውስጥ ባለፈው የክረምት ወር ጀምሮ ከ300 በላይ የአማራ ብሔር ተወላጆች ታስረው የነበረ ቢሆንም ገንዘብ የመክፈል አቅም ያላቸው እስረኞች ለመርማሪዎችና ለፖሊስ አባላት እስከ 50 ሺህ ብር ጉቦ በመክፈል ከስር እየተለቀቁ ሲሆን ሰሞኑን ደግሞ እንደ አዲስ አሰረው ተጧጥፏል። ጽንፈኛን ከምድረ ገጽ እናጠፋለን በማለት የአካባቢው ማህበረሰብ የእርሻ ስራ እንዲሰራ ስላገዱ እስካሁን አንድም መሬት አልታረሰም። ምክንያት ሲጠየቁ በቆሎ ከተዘራ የፋኖ ሙያ ስለሚሆን አይቻልም ነው መልሳቸው። አሁን ላይ በአዳራሽ በፖሊስ ጣቢያዎች 300 የሚጠጉ ሰዎች በስር ላይ ይገኛሉ። በእነዚህ እስረኞች ላይ የጸጥታ ኃይሎች በሚወስዱት እርምጃ ሞት፣ የአካል ጉዳት በከፍተኛ ድብደባ አማካኝነት ተከስቷል። የታሰሩት ወንጀል ሰርተው ሲሆን አማራ መሆናቸውና አማራነታቸው እንደ ወንጀል በመቆጠሩ ብቻ ነው። የተከበራችሁ አድማጮቻችን ከአንበሳ ሚዲያ ለሰዓቱ ያዝንላችሁ ዜናዎች እነዚህ ነበሩ። ዩቲዩብ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱም። ሰላም።